ከዚህ በኋላ አጠገቤ እንዳይደርስ ንገሪልኝ። ከዚህ በኋላ ልጄን የማይረባ እስቲ እንድሰማ አልፈልግም። ገብቶሻል? ተውጭ። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያሳይሻል። አንቺ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። ግን ያ ልጅሽን ከአጠገቤ እንድታርቂልኝ እፈልጋለሁ። ገባሽ? ውጪ። ወጣልሻል። እኔ ሽንቴ ወጥሮኛል፣ ልፈነዳ ነው። ቆይ አንቺ ደግሞ ትንሽ ታገሽ እንጂ። በጣም ስለወጠረኝ እኮ ነው። ወይ እዚህ አካባቢ ልሽ ነው እንዴ? ሲፈን ነግሬሽ የለ ቶሎ መድረስ አለብን ብዬሻል ነበር እንዴ? እዛ ስንደርስ ትሸኛለሽ። እሺ በቃ ቶሎ ቶሎ እንዴ። በጭራሽ አንቺ ልጄ ሚስት ሆናች። ረሽም ለኔ ተወስነሽ አንቺ ማረጋ ወይዘሮ መቤት እዚህ ምን ትሰራለህ? አሁን እኮ ደውለው ከአንድ ሰዓት በፊት ሰራተኛ አምጣልኝ ብሎኝ ነበር። ሽንት ቤት እኮ በሩ ማን ከፈተው ብዬ ነው። ክፍት ነበረ በሩ። አይ የሆነ ሰው ወጥቷል ማለት። እኔ የምልህ ከአንድ ከሁለት ሰዓት በኋላ ተመልሰህ ብትመጣስ? ወይዘሮ መቤት እሷ በጣም ጥሩ ባለሙያ ነች። በተለይ ዛሬ አለብኝ ላሉት ግብዣ እንደዚች አይነት ያለ ባለሙያ ማግኘት በጣም ከባድ ነው። በዚህ ሽንት ቤት መጠቀም ፈልጌ ነበር። እሺ ቆይ አንዴ ይኸውልህ፣ አሁን እኔ ልወጣ ነው። ማንም የለም ቤት ውስጥ። ደግሞ ቤቱ እንዴት ለአዲስ ሰራተኛ ትቼ እሄዳለሁ? አንዴ አንተ እኮ ልክ ነህ። ሀሳቤን ቀይሬ መስሎህ አይደል? ይኸውልህ ምን መሰለህ አሁን እንደውም ላሉኝ እኮ የራት ግብዣ እሷን የመሰለ ባለሙያ በዚህ ሰዓት ማግኘት በጣም ከባድ ነገር ነው። ይገባኛል። ግን ይኸውልህ አሁን ሀሳቤን የቀየርኩ መስሎህ ነው አይደል? ያው ገንዘብ ልላክልህ። ሂድ በቃ እልክልሃለሁ፣ በአካውንት እልክልሃለሁ። ወይኔ ፈጣሪ፣ ማን ነው እዛ ጋር የወደቀው እንዴ? ምን ይሰራሽ? እዚህ እኮ ነገሮች ወለሉን አበላሽቶት ሳይ ጊዜ ባለቤቱ ሳይፈቅድ ቆሻሻን ቢሆን መነሳት የለበትም። ይቅርታ፣ እንደዚህ ማድረግ አልነበረብኝም። እንዳሉት በኋላ በመጣ ነው የሚሻለው። ከዚህ ቤት መውጣት የለብሽ። ግድ የለም እትዬ፣ እርሱ እንደፈለጉት ከሁለት ሰዓት በኋላ ተመልሼ መምጣት እችላለሁ። ሀሳቤን ቀየርኳ። እኔ ደግሞ አሁን እንድትጀምር ይፈልጋል። አሁኑን ስራሽ መጀመር ትችላለሽ። አረ ችግር የለውም፣ በኋላ እኮ ተመልሼ መምጣት እችላለሁ። ተናገርኩ። ደረጃው እንደወጣሽ የመጀመሪያው ያንቺ ክፍል ነው። ቀጥሎ ሻወር ቤት አለልሽ።
ገላሽን ታጠቢ፣ ስራ ጀምሪ። በኋላ ተመልሼ ብመጣ ይሻላል? ዳይ ምንድን የፈለግሽው ነገር አለ? አይ የለም። ኧረ ይሄን የገባሁበትን ልወጣ እንጂ ይሄን ሚስጥር አውቀሽማ ከዚህ ቤት በህይወት አትወጫት። ኢንስፔክተር መጣው እዚህ ቼክ ላድርግ አንዴ። ማን ነው? ፖሊሶች ነን፣ ክፈቱልን። ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው። የምን ጥቆማ? ምን? አንድ ሴት ደውላ እዚህ የሞተ ሰው እንዳለ ጠቁማን ነበረ። የሞተ ሰው? የት? እዚህ? ኧረ ማንም የሞተ ሰው የለም እዚህ። ተሳስታችሁ እንዳይሆን። ይሄ አቶ ተካልኝ ቤት አይደለም እንዴ? አይ አይደለም። በዚህ በሁለተኛው ቅያስ ነው የአቶ ተካልኝ ቤት። ይቅርታ በስተት አስደነገጥ ነው። ምንም አይደለም። በዚህ እንደሄዳችሁ ታገኙታላችሁ። አንድ ሁለት ቅያስ ነው፣ ብዙም አይደለም። እሺ አመሰግናለሁ። አቤት። እኔ ነኝ። እዚህ ቤት መስራት አልፈልግም። ምን አልሽኝ? እኔ እዚህ ቤት መስራት አልፈልግም። አሁኑኑ ና ውሰደኝ። ምንድን ነው የምትይው? አትሰማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። ደህና ሰው ቤት ካልሆነ አልገባም ብለሻል እንዴ? 2 ወር ሙሉ ስታሟርጭ የቆየሽው አላየህም እንዴ? ሴትዮዋ እኮ እኔን የመቅጠር ፍላጎት የላት። አንተሽ አልሰራም ልትይ ነው እንዴ? አንተ የሚያስጨንቀ ገንዘብ ብቻ ነው እንዴ? ቢያንስ ለምን አልፈለገችም ብላ አትጠይቀኝም? ደግሞ ሮጠሽ ገብተሽ የጀመርሽው አንቺው ራስሽ አይደለሽ እንዴ? ደግሞ ስራው ሲገኝ ደግሞ አስወጣኝ። ቆይ ለምንድን ነው ግን? ቆይ እኔ ካልፈለግኩስ ለምንድን ነው የምታስገድደኝ? ዛሬ የግድ የማታውን ፕሮግራም መስራት አለብሽ። ነገ ጠዋት መጥቼ ትወጫለሽ። አሁን አርፈሽ ስራሽን ስሪ። እኔ አልፈልግም። ሄሎ ሄሎ
ወይኔ ፈጣሪ ቆይ ምንድነው የሚያስፈራኝ እንዴ እኔ በሰው ነገር ምንም አልገባኝም እዚህ የመጣሁት ለስራ ብቻ ነው ስራዬን ሰርቼ መሄድ ነው በቃ ማን ነው? እኔ ነኝ እማዬ። ምን ሆነሽ ነው በሩን የቆለፍሽው? እኔ አይደለሁም አዲሷ ሰራተኛ ናት። ታዲያ ራሷ መታከፍቶም ነበር እንዴ? እንዴ ገና እኮ አሁን ነው ደላላው ያመጣት። ገብታ ሻወር ትወስድ ብዬ የታጠበች ግባ። አይ በጣም ጥሩ ነው። ግን ምንድነው ቤቱ እንደዚህ የተመሰቃቀለው? ሳልፊ አበባ ማስቀመጫው ነካውትና ተሰበረ። ግባ ሂድ አረፍ በል። ይኸውልሽ እማዬ አንድ ማውራሽ ጉዳይ ላይ ነኝ። ቁጭ በይ። ማን? እኔ? አዎ ነይ ቁጭ በይ። ምንድነው? እኔ የምልሽ እማዬ ቆይ ምን ሆነሽ ነው የተጨናነቅሽው? ኧረ እኔ አልተጨናነቅኩም። ምን ሆነሃል? አይ እንደዛ ከሆነ ጥሩ። ይኸውልሽ እማዬ ፍቅረኛዬን ላስተዋውቅሽ እፈልጋለሁ። እሺ ልጄ ደስ ይለኛል አልኩህ እኮ። በእርግጥ ታውቂያታለሽ ግን ማ? እኔ? ይኸውልሽ እማዬ አንድ ጊዜ ራስሽ ሄደሽ ተዋውቀሻት ነበር። ከዚህ በኋላ አጠገቤ እንዳይደርስ ንገሪልኝ። ከዚህ በኋላ ልጄን የማይረባ እስቲ እንድሰማ አልፈልግም። ገብቶሻል? ተውጭ። የገዛ ባልሽና ልጆችሽ እንኳን ካንቺ የተሻለ ቦታ እንደሚሰጡኝ ያሳይሻል። አንቺ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። ግን ያ ልጅሽን ከአጠገቤ እንድታርቂልኝ ይፈልጋል። ገባሽ? ውጪ። ይወጣልሻል። እሷ እኮ በጣም ጥሩ ልጅ እኮ ናት። ይኸውልሽ እማዬ አንቺ እንደማትወጃት እኮ አውቃለሁ። አንተ ከወደድካት እኔ እወዳታለሁ። ያው አንተ ካልወደድካት ደግሞ እኔም አልወዳትም። ከልብሽ ነው ግን እማዬ? አንተ ደስተኛ ነህ ግን? በጣም እኔ በጣም ደስተኛ ነኝ። ለእኔ እሱ በቂ ነው። እኔ ሁሌ አንተ ደስ እንዲል ነው የምፈልገው። እንደዛ ከሆነ ጥሩ ነው። ታዲያ ዝግጅቱ እንዴት እየሄደ ነው? ጥሩ። በቃ ሰራተኛዋ አሁን ገና ነው የመጣችው። እሷ ምግቡን ታዘገጃጃለች። እኔ እንደምን ቤቱን አስተካክለዋለሁ። ሂድ በቃ ሂድ። ሂድና ራስን አዘገጃጅ። ምን ሆነሃል? ሂድ። እማዬ ግን ደህና ነሽ አይደል? አታስጨንቀኝ። ምንድነው? ለምን እንደምትጠይቀኝ? አይ ያው እንዲህ ሳይሽ የተጨናነቅሽና ያዘንሽ ትመስያለሽ። እኔ ምን እጨናነቃለሁ? ምንም የሚያጨናነቀኝ ነገር የለም። አሁን ግባና ራስን አዘገጃጅ። እሺ እማዬ። እንዴ አንቺ ምን ሆነሽ? አልጠራልኝ ወይ ምን ሆና ነው? በእናትህ ስንት ሰዓት ነው ገላዋን የምትታጠበው? አንቺ አንጀትሽ ነው እንዴ የምታጥቢው? ነይ ውጪ። ምን ሆናለች እቺ? አቤት እትዬ እየጨረስኩኝ ነው። አንቺ ምን ሆነሻል? ምንድነው? ኧረ እባክሽ እባክሽ።
ወይ ሳራ በዛሬ ዕለት እንደዚህ ይደረጋል? ወይ ምን አይነት ባህሪ ነው ያለሽ ግን? ሰማያለሽ? ለአንድም ቀን ነይ ለአንድ ሰዓት ለቁርስም ነይ ለእራት እዚህ ቤት ስራ እንዲሰራ የምፈልገው በጥንቃቄ ምንም አይነት ስህተት አልፈልግም። እኔ ምንም ችግር የለብኝም። የምትፈልጉትን አይነት ምግብ መስራት እችላለሁ። ከ10 እስከ 12 ሰው ለሚሆን ሰው እራት አዘጋጅ። ሁሉም ነገር ፍሪጅ ውስጥ አለልሽ። ጠረጴዛው ላይ እንዲቀርብና እንዳይቀርብ የምትፈልጉት ምግብ አለ? እራት አዘጋጂ ነው ያልኩሽ። የምታውቂውን እራት አዘጋጅ። እንግዶቹን በተመለከተስ? ስለሱ ማውቀው ነገር የለም። ወይኔ ፈጣሪ፣ ቆይ ምን ውስጥ ነው የገባሁት? አሁን እንዴት ብዬ ነው ከዚህ ጉድ መውጣት የምችለው? እንዴትም ብዬማ ከዚህ መውጣት አለብኝ። እንዴ የራሴ ጣጣ ሲያንሰኝ በሰው ጣጣ ገብቼ እኔማ መሞት አልፈልግም። ደግሞ ይሄን የሚመለከት ጉዳይ አይደለም። ሄሎ ሪታ፣ ደህና ዋልሽ? ሄኖክ እንዴት ነህ? አለው። እኔ የምልሽ ሳሪ አንቺ ጋር ነች እንዴ? አብረን ነበርን። ከዛ ሄኒን አገኘዋለሁ ብላኝ ተለያየን። ስልኳን አጥፍታ ጠፋች እኮ። አላገኘሃትም እንዴ? እኔ ስራ ላይ ነበርኩኝ። በቃ ለዛ ነው ስልኳን የዘጋችሁ። ታዲያ እኔ እኮ የማይገባኝ ይሄ ባህሪዋ ነው። ያው ታውቅ አይደል እንዴ? እሷ የፈለገችውን ሰው በፈለገችው ሰዓት ነው ማግኘት ያለባት። እሺ ሪታ፣ አንተ ግን ደህና ነህ አይደል? በጣም ዘጋኸኝ እኮ። ትላንትና እኮ አግኝቼሽ ነበር። እኔማ ከአባት ብር መበደር ፈልጌ ሁኔታው አልመች ሲለኝ ተውኩት። ምን ችግር አለው ታዲያ? በቃ እንግዲህ ምን ማድረግ እንዳለብን ተገናኝተን ትነግረኛለህ። እሺ እሺ ሪታ፣ ቻው። ሄሎ ሄሎ፣ ሰልዬ ደህና ዋልሽ? ደህና ነኝ ሰልዬ። እኔ የምልሽ ሰልዬ፣ ሳሪ ስልኳ ዝግ ሆነብኝ። ምናልባት ቤት አግኝተሻት ይሆን እንዴ? ልታገኝ ፈልጋ እኔ በሰዓቱ ስራ ላይ ደግሞ ከስራ ወጥቼ ስደውላት ስልኳ ነበር። አንዴ ከጠራ በኋላ ስልኳን ዘግታለች። ማታ ፕሮግራሙ ላይ መገኘት ስላለባት ላገኛት ፈልጌ ነበር። እሺ ሰልዬ፣ አመሰግናለሁ። እኔ ራሴ ሰላም። ሄኖክ 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 ሄኖክ፣ አንተ ሄኖክ! አቤት እማዬ። ሄኖክ ምን እየሰራ ነው? ና እስኪ። አቤት እማዬ። ምን ሰራተኛ የተዘጋጀች ነው አይደለ? ምግቡን እያዘጋጀች ነው። አንተ እዚህ ቤት ምን ትሰራለህ? እንግዶቹ እኮ የሚጠጣም ነገር እኮ ይፈልጋሉ። አንተ ነው የምታውቃቸው እንግዶቹን። ተጨማሪ የሚፈልጉት ነገር ካለ ወጣ ብለህ ገዛዝተህ አትመጣም እንዴ? እዚህ ምን ትሰራለህ?
እሺ ወጣ በል የሆነ ነገር ገዛዝተን የሚያስፈልግ ነገር እሺ ማይ ለሷም እነግራታለሁ አንተ እዚህ ምን ትሰራለህ ሰላም እንዴት ነሽ? እንዴት ነህ? ሰላም ነው። ስምሽ ማን ነበር? ሲፈን። በጣም ቆንጆ ስም ነው። ምንድን ነበር የፈለግሽው? የእንግዶቹን የምግብ ምርጫ ማወቅ ፈልጌ ነበር። እንዴ ለምንድን ነው የተጨነቅሽው? ኧረ አልተጨነቅኩም። ይኸውልሽ አንቺ አትጨነቂ፣ ግን ደግሞ ይሄ ቀን ለእኔ ልዩ ቀን ነው። ይኸውልሽ እጮኜ በእኔ ኮርታ ቤተሰቦቿም ተደስተው እንዲሄዱ ነው የምፈልገው። ስለዚህ አንቺ ስራሽ ላይ ትኩረት አድርጊ። አታስብ፣ እኔ በተቻለኝ አቅም ሁሉ ጥሩ ነገር ነው የምሰራው። አንተ ስለ እንግዶቹ መረጃ ከሰጠኝ ደግሞ የበለጠ ጥሩ ነገር ለመስራት ይረዳኛል። እኔ ግን ብዙም የምግብ ምርጫቸውን አላውቅም። አለርጂክ ያለበት ሰው ካለ ጠረጴዛው ላይ እንዲቀርብና እንዳይቀርብ የምትፈልጉትን ምግብ ብትነግረኝ ጥሩ ነው። ይኸውልሽ ብዙ እውቀቱ የለኝም፣ ግን ደግሞ እጮኛ የምትወዳቸው ምግቦች በዛ እንዲሉ ነው የምፈልገው። ግን ለማንኛውም ካስፈለገሽ የተወሰኑትን ልጻፈልሽ። የእሷን የምግብ ምርጫ ይሄን ያክል የምታውቅ ከሆነ ፍቅረኛን በደንብ ታፈቅራታለህ ማለት ነው። ይኸውልሽ ለእሷ ለመስጠት መሰሰተው ምንም ነገር የለም። በጣም ደስ ይላል። እጮኛ በጣም እድለኛ እንደሆነች ነው የሚሰማኝ። በጣም ኃይለኛ ነች። ሁሉንም ነገር ፊት ለፊት ከመናገር ወደኋላ አትልም። ማንም ይሁን ማን ፊት ለፊት ለመቆም ቅንጣት ያህል ፍርሃት አይሰማትም። እንደዚህ አይነት ባህሪ ያላቸውን ሰዎች ፈጣሪ ቢጠብቃቸው ደስ ይለኝ ነበር። ይኸውልሽ እሷ ራሷን መጠበቅ ላይ በጣም ጎበዝ ነች። የኔም ቢሆን ዋና ስራዬ የእሷን መጠበቅና እሷን ማስደሰት ነው። ለአንቺ ይህን ሁሉ የምነግርሽ የእሷ ደስታ ከማንም በላይ እንደሚቀድም እንድታቂ ነው። አታስብ። ለማንኛውም የተወሰኑትን ጽፌልሻለሁ። ዛሬ ለምን አትረጅኝም? ያጠፋሁት ነገር ካለሽ ይቅርታ። ትሰማኛለህ? እኔ አልፈልግም፣ አልወድም። ከዚህ በኋላ አጠገቤ እንዳትደርስ። ሄኖክ ምንድን ነው? ከዛ ጀምሬ ከካፌ ጀምሬ እየተከተሏችሁ ነው። ማናት እቺ? ፍቅረኛዬ ነች። ይቺ? አዎ ሄኖክ ይቺ? ጭራሽ ሌላ ሴትም ቀጥረልኛል። እቺ ምን ጋጥ ወጥና ባለጌ ነች እባክሽ። ትሰማኛለህ? እኔ በእንደ አንተ አይነቱ የምሸወር ሰው አይደለሁም። እሺ አንቺ ስርዓት ያዥ። ሂጂ ከዚህ ምን ባለጌ ናት። ጭራሽ አንቺ እሺ እየተናገርሽኝ። ሄኖክ እሰራልሃለሁ። እሺ ኤሎ አቤል የት ነህ? እኔ የምልህ ያቺ የቤት ውስጥ ዲዛይን ምናምን ትሰራለች፣ ብር መበደር ትፈልጋለች ያልከኝ ልጅ አለች እንዴ? ይኸውልህ አቤል እማዬ ለማታው ፕሮግራም ምንም እየተዘጋጀች አይደለም። በእሷ ዝግጅት አይደለም የራት ግብዣዋ ራሱ የሚሞቅ አይመስለኝም። እናማ ልጅቷን ይዛትናና ቤቱን ታስተካክለው። እሺ አቤል ግን ይኸው ቶሎ ይዛትና እሺ። ወይ ሳራ ባንቺ ሁሉ ጉድሉን ልጁ የሚያፈቅራት ሴት ናት የሞተችው። ሴትዮዋ ትሆን እንደ የገደለቻት? ደግሞ ለመግደል የሚያበቃ ምንም አይነት ተዋውቃ ነው።
ልጁ ደግሞ እኮ እንደማትወዳትም በደንብ ነው የሚያውቀው። እሷም ብትሆን ስለገደለቻት ነው እንደዚህ እየሆነች ያለችው። በጣም ያሳዝናል። ምንም የሚያውቀው ነገር የለም። ይኸውልሽ የራት ግብዣው እንዲቀር የምትፈልጊበትን ወይ አሳማኝ ምክንያት ንገሪ። አትሰማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። አንቺ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያሳይሽ። አንቺ ማለሽ እመቤት ትባላለች። እንጀራ እናቴ ነች። ተረጋጊ። አንቺ ተረጋጊ፣ እባክሽ እባክሽ ተረጋጊ። ጭራሽ ፈጣሪ ሆይ በራስሽ ችግር እኮ ነው ሁሉ ነገር እየተፈጠረ ያለው። ተነሳ፣ ያንተ መኪና አስቀምጠ የአባት መኪና ይዘህ ሂድ። ምንድነው የምትችሉበት? በጭራሽ አንቺ ልጄ ሚስት ሆናች። ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው።